ሰላም ሰላም ውድ የቻናላችን ተከታታዮች እንዴት ከረማችሁ? ዛሬ የመጣሁት ሰፕላይ ክሬዲትን በመጠቀም እቃዎች እንዴት ማስመጣት እንደምንችልና ሰፕላይ ክሬዲት እንዲጠቀሙ የትኞቹ አስመጪዎች ተፈቀደላቸው እንዲሁም ፕሮሰሱ ምን ይመስላል የሚለውን እንመለከታለን። አብራችሁን ቆዩ። ሰፕላይ ክሬዲት ከአቅራቢዎች በብድር እቃዎችን ማስመጣት ሲሆን ነገር ግን ሁሉም አስመጪ በሰፕላይ ክሬዲት እቃዎችን ማስመጣት ይችላል ማለት አይደለም። ሰፕላይ ክሬዲት ተጠቅመው እቃዎችን ማስመጣት የተፈቀደላቸው በአራት አይነት የስራ ዘርፎች የተሰማሩ ድርጅቶች ብቻ ናቸው። አንደኛው ኤክስፖርተሮች ወይም ደግሞ የውጭ ምንዛሬ የሚገበያዩ የራሳቸው የውጭ ምንዛሬ ጀነሬት የሚያደርጉ ድርጅቶች ናቸው። ሁለተኛ ፎሪን ኢንቨስተርስ የውጭ ሀገር ዜጎች ድርጅቶች በኢትዮጵያ ኢንቨስት ያደረጉ ድርጅቶች እዚህ ንግድ ያላቸው በሰፕላይ ክሬዲት እንዲጠቀሙ ተፈቅዶላቸዋል። ሶስተኛው አግሪካልቸራል ማሽነሪስ ኤልፒጂ ጋዝ አስመጪዎች የተለያዩ የግብርና ማሽነሪ ግብአቶችን ኤልፒጂ ጋዝ የሚያስመጡ ድርጅቶችም በሰፕላይ ክሬዲት እንዲጠቀሙ የተፈቀደላቸው ናቸው። አራተኛና የመጨረሻ የሆነው ማኒፋክቸሪንግ ሴክተር ነው። በሀገር ውስጥ የማምረት የመገጣጠም ላይ የተሰማሩ ድርጅቶችም በሰፕላይ ክሬዲት በመጠቀም እቃዎች እንዲያስመጡ ተፈቅዶላቸዋል። ስለዚህ እነዚህ አራቱ የስራ ዘርፎች ላይ የተሰማሩ ድርጅቶች በሰፕላይ ክሬዲት በመጠቀም እቃዎችን ማስመጣት ይችላሉ ማለት ነው። ሆኖም ሰፕላይ ክሬዲት ለመጠቀም በመጀመሪያ ከናሽናል ባንክ ኦፍ ኢትዮጵያ ፍቃድ ማግኘት ያስፈልገናል ማለት ነው። ፍቃዱን ለማግኘት ደግሞ ከአቅራቢያችን የዋጋ ማቅረቢያ ስፔሲፊካሊ የመክፈያ ጊዜውን የሚገልጽ ፔመንት ተርሙ የ1 ዓመት ክሬዲት ፋሲሊቲ የ2 ዓመት ዲፈርድ ፔመንት መሆኑን የሚገልጽ ፐርፎርማ ኢንቮይስ ማስመጣት ይኖርብናል። ፐርፎርማ ኢንቮይሱን ደግሞ ለናሽናል ባንክ ኦፍ ኢትዮጵያ በሲንግል ዊንዶ ሲስተም ላይ የሰፕላይ ክሬዲት አፕሩቫል ሪኩዌስትን በመጠየቅ ማግኘት እንችላለን ማለት ነው። ከናሽናል ባንክ የሰፕላይ ክሬዲት አፕሩቫልን ካገኘን በኋላ በሀገር ውስጥ ባሉ ማንኛውም ኮመርሻል ባንክ በሆኑ ባንኮች ወይም ደግሞ እኛ ደንበኛ ወደሆንበት ባንክ ወይም ደግሞ የውጭ ምንዛሬ አካውንት ካለን እዛ አካውንት የከፈትንበት ባንክ ላይ ኤልሲው እንዲከፍትልን መጠየቅ እንችላለን ማለት ነው። ባንኩም ኤልሲውን ከከፈተልን በኋላ ለአቅራቢያችን ክፍያውን የሚፈጽምልን ዶክመንት ፕሬዘንት እንደተደረገ ሳይሆን በተሰጠን የብድር ጊዜ ውስጥ ይሆናል ማለት ነው። 1 ዓመት ከሆነ የብድር የሰፕላየር ክሬዲታችን ከ1 ዓመት በኋላ ይሆናል ማለት ነው። ስለዚህ ሰፕላየር ክሬዲትን በመጠቀም እቃዎችን ማስመጣት ይቻላል ማለት ነው። ከዚህ በተጨማሪ ኤክስፖርተር ወይም ደግሞ የውጭ ምንዛሬ ያላቸው የራሳቸው የውጭ ምንዛሬ ጀነሬት የሚያደርጉ ድርጅቶች በሰፕላይ ክሬዲት አጠቃቀማቸው ላይ ምንም አይነት ሊሚቴሽን የአማውንት ሊሚቴሽን ማለት ነው ገደብ አልተጣለም። ነገር ግን ፎር ኢንቨስተርስ ማኒፋክቸሪንግ ኤንድ አግሪካልቸራል ማሽነሪ አስመጪዎች የካፒታላቸውን በሬሾ 60-40 በላይ መጠቀም አይችሉም። ስለዚህ በሰፕላይ ክሬዲት በመጠቀም የተለያዩ እቃዎችን ማስመጣት እንችላለን ማለት ነው። ሆኖም ሰፕላይ ክሬዲት መጠቀም የራሱ የሆነ አድቫንቴጅ እና ዲስአድቫንቴጅ ይኖረዋል። እሱ ረዘም ያለ ማብራሪያ ስለሚጠይቅ በሌላ ቪዲዮ እንመለከታለን። ነገር ግን ሰፕላይ ክሬዲት ፕሮሰስ በምታደርጉበት ጊዜ የሚገጥማችሁ ማንኛውም አይነት ችግርም ሆነ ኢንፎርሜሽን ካስፈልጋችሁ ኮንታክት ማድረግ ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። የዚህ ቻናላችን ይጠቅማል ለምትሉት ሰው ሼር፣ ኮፒ ሊንክ አድርጉ። እናመሰግናለን። መልካም ሳምንት